ሴት ልጅ በሰርጓ ጊዜ ብትን ማለት ትችላለች። ሴት ልጅ ለወንድ የማይፈቀድ ነገር ለእርሷ የተፈቀደላት ነገር አለ። በደስታዋ ጊዜ አላህ መደሰት እንደሚወዱ በጣም ስለሚያውቅ ትንሽ ነገርም ስለሚያስደስታቸው ያን ነገር ራሱ ትንሽ ነገር አልናፈጋቸውም። እሱ ምንድን ነው? ሴት ልጅ በሰርግ ጊዜ ከወንዶች ገንጠል ባለ ቦታ ላይ ሆነው ተሰባስበው መጫወት ይችላሉ። ያ ማለት ዱፍ የሚባል ነገር ታውቃላችሁ? አረቦች ክብ ሳህን የምትመስል ሀገራችን ላይ ድብ ብለው የሚጠሩት ይሄ ትልቁ አይደለም። በዛች ሰብሰብ ብለው ቢጫወቱና ደስታቸውን ቢያወጡ ተፈቅዶላቸዋል። ያ ነገር ግን ለወንድ አልተፈቀደም። ገብታችኋል? ስለዚህ በሰርጓ ጊዜ ሴት ልጅ ፈታ ማለት ትችላለች፣ መዋብ መቆነጃጀት ትችላለች። ግን ባዕድ ወንዶች በሚያዩባት ሁኔታ መሆን የለበትም። እዛው ሴቶች ጋር ሰብሰብ ብለው ወይንም ባሏ ሙሽራ ሊመጣ ከሆነ ከእርሱ ፊት ለመታየት ብትል ችግር የለም፣ ብትቆነጃጅ ችግር የለም። ባዕድ ወንዶችን ፈተና ላይ ለመጣል እስካላሰበች ድረስ በሁሉም ጊዜያት ሴት ልጅ መቆነጃጀት ትችላለች በኢስላም። ፈተና ላይ ግን የሚጥል ከሆነ ያ ነገር ሌሎችን ወደ መጸያፍ ነገር የሚጠራ ከሆነ የዛኔ ነው የተከለከለችው። ቦታቸው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አዩማ እምረአትን ኸረጀት ሚን በይቲሃ ሙተዐጢራ ሊየጅደ ሪሐሃ አልአጃኒብ ፈቀድ ዘነት። ማንም ሴት ባዕድ ወንዶች ጠረኗን ያገኙ ዘንድ አስባ ተቆነጃጅታ ተቀባብታ ሽቶ ብትወጣ እርሷ በእርግጥም ዝሙትን ሰራች አሉ። ያ ማለት ወደ ዝሙትን ጠራች ማለት ነው። ያ ማለት ተውባ ተቆነጃጅታ ባዕድ ወንድን ለመፈተን የምትወጣ ሴት ወደ ምንድን ነው ልትጠራ የምትችለው? ወደ ሶላት ወደ ዒባዳ ላይ አይደለም። ሌላ ባዕድ ወንድ እርሷን አይቶ መጥፎ ነገር እንዲያስብና ወደ ክፉ ነገር ነው የምትጠራው እና ይህ ነው። ስለዚህ ሴት ልጅ መቼ ለማን የት መቆነጃጀት እንዳለባት በኢስላም ጠንቅቃ ታውቃለች። ለባሏ ምናልባትም ሴቶች ከሆኑ ከነሱ ፊት ችግር የለውም፣ እንዲሁም መሐሪም ዘመዶች ከሆኑ ችግር የለውም። ነገር ግን ከባዕድ ወንዶች ፊት እነርሱን ፈተና ላይ ላለመጣል ሲባል የዛኔ ነው የውበቷንና የቁንጭናዋን መገለጫዎች እንዳታሳይ ያለው አላህ። እነዚያ ማየቱ መልካም ነገር አያመጣም። እኔ ያለሁትኝ ማለት ሳውዲ ነው ያለሁትኝ እና እኔ መዳም ቤት ነበር እየሰራሁኝ የነበረውና እናቴ በጣም ገንዘብ አስፈልጋት ማለት ነው። ግራ ገባኝ ማለት በቃ እንከፈትፍት ሲለኝ ብዙ ገንዘብ ነበር ያስፈልጋት። ምንም በቃ የኔ ገንዘብ ለሷ አልማይሆን ነበር ማለት በቃ ብዙ ወጪ ስለነበረብኝ ለምንም ነገር እንትን አይልም ነበርና ምንድን ነው የሚሉት 6 ነው የሚባለው። እነሱ አጋጣሚ እነሱን አወራኋቸው ምናምን ሃይማኖትን ቀይራለሁ ብለሻል። ፈጠን በል ኖ አላህን እንደምክድና በቃ ሁሉም ነገር በእኛ ማመን እንዳለብሽ ምናምን አሉኝ ማለት ነው። በእኛ ማመን አለብሽ ሁሉም ነገር። ከዛ እሺ አምኛለሁ፣ ሁሉም ነገር ተቀብያለሁ አልኳቸው ለእነሱ። ግን እኔ ሁሉም ነገር አውቅ ነበረ ማለት አላህን እየካድኩኝ እንደነበር እያወቅኩ ነው። እሺ በእኛ አምነሻል፣ የሆነ እርድ የሚባል ነገር ምናምን አለኝ። ከዛ በቃ ቶሎ ብለሽ እንትን ላኪልኝ ምናምን አለኝ፣ ፎቶ አካውንት ምናምን ላኪልኝ እና ላኪ አለኝ። ላኩለት። ያን ግን ለእናቴ ስል ነው እንደዛ ያደረግኩት። እኔ ፊት መሆን አያቅተኝም አልኩኝ ማለት አላህን ካድኩት። በቃ ካድኩት ምን ይታወቅ አውቄያለሁ ሲጀመር። ከዛ ስንት ገንዘብ ጠየቀኝ የኛ አባል ልትሆኚ ገንዘብ ስጠይቀኝ እንግዲህ ገንዘብ ፈልጌ ገንዘብ አልሰጥም አልኩኝና ብሎክ አድርጌ ወረድኩኝ። ያ ገንዘብ ቀድሞ ገብቶልኝ ቢሆን ኖሮ አላህን ክጄው ነበር ብዬ አሰብኩኝ። በቃ እነሱም ብሎክ አድርጌ ዘግቼ አላህን ግን ይቅርታ ጠይቄው ነበረ። ኢሞ ላይ ደግሞ ቁርአን ምቀራበት ግሩፕ ነበረ፣ ምቀራው ቁርአን ነበረ። አቃተኝ መቅራት ወላሂ አቃተኝ፣ አልቻልኩም። ፊደሎች ሁሉም ነገር ጠፉብኝ። ምንም ነገር ማድረግ አልቻልኩም። አላህን ደጋግሜ ይቅርታ ብጠይቀው በቃ መልሼ ቃይዳ ገባሁኝ። ቃይዳም ብገባ ምንም መቅራት አልቻልኩኝም።
ግራ ገብቶኛል። እኔ እኮ ወላሂ ይቅርታ ጠይቄዋለሁ፣ ግን ተሻለ መያዝ አለብኝ ብዬ አሰብኩኝ። በቃ እሺ በመጀመሪያ እንዲህ አይነት ይሄን ስራ እየሰሩ እየተንቀሳቀሱ ያሉ ሰዎች ውሸታቸውን ነው። የሆነ ብር ታገኛላችሁ ምናምን ምናምን፣ ከዚያ እምነታቸውን ያስክዷቸዋል፣ ያስቀይሯቸዋል። ሳውዲ ላይ ያለሽ መስራት ትችያለሽ፣ ጉልበት አለሽ፣ እናትሽን በዚያ ሰርተሽ ማስተዳደር ትችያለሽ። አታያቸውን ከጎንሽ ያሉ እህቶችሽ እንዳንቺ እየሰሩ ቤተሰቦቻቸውን ቀጥ አድርገው የያዙ የቤተሰቦቻቸውን ህይወት እያስተዳደሩ ያሉ። ይህን ጸጋ ሰጥቶሻል አላህ ሱብሓነሁ ወተዓላ። ስንት ጓደኞች ይሻሉ ኢትዮጵያ ላይ ሆነው የትም ሄደው መስራት ያልቻሉ፣ ቤተሰቦቻቸውን ማስደሰትና ማስተዳደር ያልቻሉ፣ እነሱን አስታውሽ እና ያለሽበትን ጸጋ ቆም ብለሽ አንቺ በዚያ ቦታ ላይ ሰርተሽ እናትሽን አባትሽን ማስደሰት ትችያለሽ እንደ ሌሎች እህቶች። ሌላ ብር እንደዚህ ፍለጋ ምናምን ተብሎ እምነት አይቀየርም በፍጹም። ቤተሰብን ለማስተዳደር የሚል ይሄ አሳማኝ የሆነ ምክንያት አይደለም በፍጹም። ስለዚህ እምነቴን ቀይሬያለሁ ክጃለሁኝ አስብሎሽ ከሆነ ሻሃዳ መያዝ አለብሽ፣ ሻሃዳ መያዝ አለብሽ። ያንን በራስሽም ቢሆን መያዝ ትችያለሽ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ትያለሽ፣ ሻሃዳ ትይዣለሽ። እሺ አንቺ ያዥ በራስሽ ችግር የለውም። ታውቂያለሽ አይደል? አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ በይ። አሽሀዱ አነ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ሰላም አለይኩም። እኔና ጓደኛዬ አንድ ባል ማግባት ብንፈልግ የኔ መሰረት አቅም ባይኖረው ከኛ ብንስማማ ችግር የለውም። የማስተዳደር አቅሙና ችሎታ ሊኖረው ይገባል አንድ ሰው ለማግባት ሲፈልግ እንዳይስና ማለት እኔ ማስፈት ፈልግ ላይ እንደዛ እኛ ስለፈለግን ብሎ ሂሳብ የለም። ነገ እናንተን በምን ሊያስተዳድር ነው? ነገ የሆነ ችግር ቢፈጠር ኩርት ፌስታሉን አስይዛችሁ ቢጫ ፌስታሉን ብትሸኙት፣ ትዳር ቢበተንስ፣ ልጅ ወልዳችሁ ብትለያዩስ? ቆይ መረጋጋት ተሸግቶ አንዴ ሪላክስ ይላል ፈረንጅ ሲናገር። እስብርሽ ወይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ያ ማዕሸረ ሸባብ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሰውም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ወይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ ነው። አያችሁ እሽተረጠ ነቢዩ ሰለላሁ ዐለይሂ ወሰለም ሊዘዋጅ አልቁድራ። ነቢ ሰለላሁ ዐለይሂ ወሰለም ለጋብቻ ችሎታን መስፈርት አደረጉ። አስተዳድሮ መቻል የሚችል መሆን አለበት። እንደዚያ ካልሆነ አይቻልም፣ አይፈቀድም። ምናልባት ግን ሴትየዋ ያንን ራሱን የሚችልበትን ሀብት ከሰጠችውና በዚያ ነገር ነገ ችግር ቢፈጠር በመካከላቸው ሁለታቸውንም ሊያስተዳድር የሚችልበት ነገር ሰጠቸው ከራሴ በሆነ ጸጋ፣ ከዚያ በኋላ በዛ እየሰራ እንዲያስተዳድራት ቢሆን ችግር አይኖረም። እንደዛ ቢሆን ችግር የለም። እሱ ራሱ ግን ተወዳጅ አይደለም። ምክንያቱም ባል ሰርቶ ነው ማስተዳደር ያለበት። ይሄ ነው የአምላክ ሕግ። አላህ ስብሐነሁ ወተዓላ ከሰው ልጅ መጀመሪያ ታሪክ ከአደም ሲጀምርልን ጊዜ ባል ሚስቱን ያስተዳድር ዘንድ ነው የደነገገው። አላህ ጀነት ውስጥ አደምና ሐዋን ሲያስገባቸው ለአደም ምን አለው? ፈቁልና ያ አደም አንተ አደም ሆይ ያልኩት ኢነ ሃዛ ዐዱውን ለከ ወሊዘውጅክ፣ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው። ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ፣ አደራ የእኔን ትእዛዝ ጥሳችሁ ከገነት እንድትወጡ እንዳያደርጋችሁ፣ ከወጣችሁ አንተ ትለፋለህ ትደግማለህና ነው። አያችሁ በጀነት ውስጥ መልፋት የለም መድከም የለም። በሁለታቸውም ላይ ሁሉ በእጃቸው ሁሉ በደጃቸው ነው። ከወረድክ ግን ምድር ላይ አንተ ነህ የምትለፋው ብሎታል። አንተ ነህ የምትደክመው። ሁለታቸውን ትደክማላቸው አላለም። እርሱ ነው ሰርቶ የማስተዳደር ኃላፊነት የተደረገበት ከመጀመሪያው ሰው ጀምሮ። ያ ነው መሆን ያለበት። ህይወትም የሚጣፍጠው እንደዚያ ሲሆን ባል ሰርቶ አምጥቶ ሚስትና ልጆችን ሲያስተዳድር ጊዜ በጣም ህይወት ጣዕም አለው። ሚስት ለፍታ ደክማ የምታመጣ ከሆነ እሱ ቤት እግርና እግሩን አጣምሮ ቁጭ ብሎ ይህ ህይወት የዛኔ በጣም እንትን ይላል፣ ይናጋል። እሱ የውጭ ጉዳይ ሚኒስቴር መሆን አለበት። እሷ የውጭ ጉዳይ ሚኒስቴር ከሆነች እርሱ እዛው የሀገር ውስጥ ሰራተኛ ከሆነ ቤት ውስጥ ቁጭ ብሎ ህይወት ይምታታል፣ ይናጋል። ያ ነው ሴት ልጅ እየሰራች እየደከመች ያችን ለስላሳ ሰውነቷን የምታደክምበት ሰውነት አይደለም ያላት። የእሷ ሰውነት
ባሏ ሊስማት እና ለዚህ እንጂ የተፈጠረው ያንን ሂዳ የቀን ስራ እየሰራች ያችን ስስ ሰውነቷን የምታደክምበት አይደለም። እርሷ አንተ ነህ ወጥተህ ሰርተህ ማስተዳደር ያለብህ። ያ አኺ ተሐረክ፣ ተንቀሳቀስ፣ ተንቀሳቀስና ሰርተህ አስተዳድር። እስቲ ጥያቄ ያለው